ልብ ይሰብራል። ይህ ወንድማችን ሙሉቀን ደጀኔ ይባላል። በትምህርቱ በጣም ጎበዝ የነበረ ከልጅነቱ ጀምሮ አንደኛ እየወጣ 12ኛ ክፍልም ከፍተኛ ውጤት አምጥቶ 4 ኪሎ ዩኒቨርሲቲ የሁለተኛ ዓመት የስታቲስቲክስ ተማሪ ነበር። ህዳር 22 ከእናቱ ቤት እንደተለመደው እየሳቀ ቻው ብሏቸው ወደ ግቢ እንደሚሄድ ነግሯቸው ቢወጣም ወደ ዩኒቨርሲቲ እንዳልገባ ተነገራቸው። ብዙ ጓደኛ የሌለው ከግቢ ላይብረሪ እና እናቱ ቤት በስተቀር ወደ የትም መሄድ የማይወደው ሙሉቀን ምንም ሳይናገር ምን እንደሆነ ሳይታወቅ ለቀናት ድምጹም ሆነ አካሉ ድንገት ጠፋባቸው። ቤተሰብ ግራ ገባቸው። እባካችሁን አፋልጉን ብለው ወደኛ መጡ። በፌስቡክ ለጠፍንላቸው። ነገር ግን እንደ ሌሎቹ በቶሎ አልተገኘም። አየነው እዚህ ነው ያለው የሚል መረጃ ጠፋ። ለቀናት ፖሊስ ጋርም ተመላለሱ። ምንም ነገር አጡ። በቅርቡ ከአማኑኤል ቤተክርስቲያን የ3 ወር መንፈሳዊ ኮርስ ወስዶ እንደለመደው አንደኛ የወጣው ልጃቸው ሙሉቀን በድንገት መሰወሩና ምን እንደገጠመው አለማወቃቸው የበለጠ ጭንቀት ውስጥ ከተታቸው። ታኅሳስ 13 ሰኞ ከፖሊስ አንድ ስልክ ተደውሎላቸው ኑ ተባሉ። እናትም እየሮጠች በቶሎ ደረሰች። አንድ ፎቶ አሳዩአቸው። አዎ ልጄ ነው ብላ በእንባ አበደች። ያ በጉጉት የምትጠብቀው በስስት የምትናፍቀው ትልቁ ልጇ ተስፋዋና ደስታዋን ታንቆ መሞቱን ሰማች። ከባድ መርዶ፣ ከባድ ሐዘን። ህዳር 23 የካ ጫካ ውስጥ አግኝተውት ምንም አይነት መረጃ ስላላገኙ ህዳር 27 እንደቀበሩ ታረዷት። እናት ምን ቃል ያጽናናታል? ሙሉቀንስ ምን ጎርሎበት ምንስ ሆኖ ይሆናል? በጣም ያሳዝናል። ለወንድማችን ነፍስ ይማር። ፈጣሪ ለቤተሰብ መጽናናትን ያድልልን።